ሰላም ጤና ይስጥልኝ እንደምን አላችሁ የተከበራችሁ የመረጃ ቱዴይ ተከታታዮች ከመረጃ ቱዴይ ትልቁ በርካታ መረጃዎችን የተቀባበልንበት መረጃ ቱዴይ ቻናላችን መዘጋቱን ተከትሎ ነው በዚህ አዲስ ቻናል ብቅ ለማለት የተገደድኩት ተመልካቾች እንደ አዲስ ሰብስክራይብ አድርጉ በማለት ልነተርካችሁ ነው ትችሉኛላችሁ ተመልካቾች ላይክ ማድረጋችሁ በርካቶች ጋር እንዲደርስ ለማድረግ ያስችለኛልና ላይክ ማድረግ አትዘንጉ በሱ ጀምሩልኝ ወደ መረጃዎቹ ሳሻግራችሁ በጎጃም የሞት ሽረት ተደረገ። በግብርሸት ቢታው ጠቋሚነት ዘመነ ካሴ ያለበት ቦታ ድረስ የመጡት የአገዛዙ ኮማንዶዎች ከባድ ውጊያም አድርገዋል። ዘመነ ካሴ ሳይቀር ጥይት በተኮሰበት ትንቅንቅ ዘመነ ካሴ ከበባውን ሰብረው ታንክ ሁሉም አቃጥለው ታላቅ ድል ተጎናጽፈዋል። በጎጃም እና አርበኛ ዘመነ ካሴን ፋኖን በመክዳት ለመንግስት እጁን የሰጠው ግብርሸት ቢታው የሰራውን የባንዳነት ስራን ጨምሮ ዘመነ ካሴ የሰሩትን ጀብዱ ይዘነዋል ታደምጡታላችሁ። በሌላ በኩል በጎንደር የቋራ በርካታ ከተሞች የቋራ መቀመጫን ጨምሮ በፋኖ ነፃ ወጥተዋል። አርበኛ ሳሙኤል ባለድል በመራው ታላቅ ትንቅንቅ የፋኖ ኃይሎች 7 የአገዛዙ የጦር መኪኖችንም ማርከዋል። ፖሊስ ጣቢያ ተሰብሮም የፖለቲካ እስረኞችም ተለቀዋል። ከጎንደር የተሰሙ ሰበር መረጃዎችን ይዘናል በዝርዝር ይቀርባሉ። በወሎም በርካታ የአውደ ውጊያ መረጃዎችን ይዘናል። ፋኖ መትረየስን ጨምሮ በርካታ የጦር መሳሪያ በወሎ ማርኳል። በበርካታ ግንባሮችም የፋኖ ኃይሎች ድል ሲቀናቸው የአገዛዙ ጦርን ሙትና ቁስለኛ ተደርጓል። በሌላ በኩል ፋኖ ከተማ ውስጥ በሰራው ኦፕሬሽንም የአገዛዙ የፖሊስ አመራሮች ተገድለዋል። ዝርዝር ይዘንበታል። ወዲህ ደግሞ የፋኖ አመራር በስልክ ጋብዘናል። ከሱ ጋርም ቆይታ ይኖረናል። ቀዳሚ ወዳደረኩት ዘገባ አልፋለሁ። የአፋብኃ ምስራቅ አማራ ቀጠና ሚኒልክ እዝ ልጅ ኢያሱ ኮር ስር የሚገኘው የጎፋ ክፍለ ጦር በ3 ግንባር ድል ተቀዳጀ። በትላንትናው ዕለት ከንጋቱ 12 ሰዓት ጉጉፍቶም ከተማ መሽጎ የነበረው የብልጽግና ኃይል ፋኖን አፍናለሁ በማለት ወደ ቁልቢ ማጥቃት ቢያደርግም በተርቦቹ የቤት አማራ ክፍለ ጦር ቃኞችና በየጎፋ ክፍለ ጦር ስበር ሻለቃ ጥምር አይቀጡ ቅጣት ተቀጥቶም 2 አምቡላንስ ሬሳና ቁስለኛውን ይዞ የፈረጠጠ ሲሆን አንድ በግዳጅ ሰራዊቱን ጭኖ የመጣበት መኪናንም ጥሎ ለመውጣትም ተገዷል። በተመሳሳይ በፋርስ ግንባር ዙፋን ጠባቂው በመብረቁ ሻለቃ ተመቶ የተመለሰ ሲሆን መክት ሻለቃዎች ከክፍለ ጦሩ ቃኝ ቡድን ጋር ቀጥታም ነጋሽ የብልጽግና ካምፕ ውስጥ በመግባት በርካታም አድማ ብተና ፖሊስና ሚሊሻ ሙትና ቁስለኛ በማድረግ ታላቅ ጀብዱ በመፈጸም ድል ተጎናጽፈዋል። በዚህ ውጊያ የፋኖ ኃይሎች ቀጥታም የብልጽግና ነጋሽ የተባለው ካምፕ ውስጥ በመግባት የሰራዊቱን ቁጥር አመናምነውታል። በርካታ የብልጽግና ጦርም ሙትና ቁስለኛ ሆኖበታል። እዚሁ ወሎ ላይ ንቆይ የተከዘ ክፍለ ጦር ፋኖች ከአገዛዙ ሰራዊት 2 መትረየስና 15 ክላሽ ሲማርኮም የገባውን የብልጽግናን ኃይል ሙሉ በሙሉ መደምሰሳቸው ተሰማ። የአማራ ፋኖ ብሔራዊ ኃይል አፋብኃ ምስራቅ አማራ ቀጠና ሚኒልክ እዝ ላስታሳምነው ኮር ስር ተከዘ ክፍለ ጦር ፋኖች በኩል መስክ ቀጠና ባደረጉት የደፈጣ ጥቃት የብልጽግና ኃይል ላይ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ ማድረሳቸውን የእዙ ህዝብ ግንኙነት ኃላፊ ለሚዲያችን በላከው መረጃም አስታውቋል። በትላንትናው ዕለት ኩልመስክ ቻይና ካምፕ አካባቢ ቀን 6 ሰዓት ገደማ የብልጽግና መከላከያ ሬሽን ለማድረስ ሲንቀሳቀስ በተያዘም ደፈጣ 2 መትረየስ 15 ክላሽ 2 መገናኛ ሬዲዮ 15 የደረት ትጥቅ 1650 የመትረየስና የክላሽ ተተኳሽ የተማረከ ሲሆን የገባው የብልጽግና ኃይል በሙሉ ሲደመሰስ ከፋኖ ተኩስ የተረፉ 3 የአገዛዙ ሰራዊትም ተማርከዋል። እዚሁ ወሎ ላይ ስንቆይ አሳምነው ክፍለ ጦር ቃኞች በጉብልፋት ወረዳ ሳንቃ ከተማ በመግባት ወዳደር ፖሊሶች ላይ እርምጃ መውሰዳቸውም ተሰምቷል። በአፋብኃ ሚኒልክ እዝ ምስራቅ አማራ ኮር አንድ ያሳምነው ክፍለ ጦር ቃኞች በትላንትናው ዕለት ምሽቱን በሰሜን ወሎ ዞን ጉብልፋት ወረዳ ሳንቃ ከተማ ዘልቀው በመግባት 2 የፖሊስ አመራሮችን ሲገድሉ አንደኛውን ክፉኛ እንዳቆሰሉት የእዙ ህዝብ ግንኙነት መምሪያም ለሚዲያችን በላከው መረጃም አስታውቋል። እርምጃ የተወሰደባቸው የፖሊስ አባላቱም በአንድ ግሮሰሪ ቤት የአልኮል መጠጥ እየጠጡ ባሉበት እንደነበረም ነው የተገለጸው። በዚህም ሙትና ቁስለኛ ከመሆን የተረፉ ሌሎች የፖሊስ አባላት የግሮሰሪ ቤት ባለቤቷን አንቺ ነሽ ለፋኖ ጥቆማ ሰተሽ ጓዶቻችንን ያስመታሽብን በሚል ጥርጣሬ ብቻ ተነሳስተው በጥይት እንደመቷትና በአሁኑ ሰዓትም ሕክምና ላይ እንደምትገኝ የሚዲያችን ምንጮች ገልጸውልናል።
ይህ በእንዲህ እንዳለ ወደ ጎንደር ስናልፍ ከአንድ ሳምንት በፊት ጀምሮ በተደረገው ውጊያ የቋራ ወረዳ መቀመጫ የሆነችው ገለቡ ከተማን ጨምሮ 3 ከተሞች በፋኖ ቁጥጥር ስር መግባታቸው ተነገረ። ለተከታታይ 9 ቀናት በቆላማው የቋራ ቀጠና ከባድ ውጊያ ሲደረግ የነበረ ሲሆን በትላንትናው ዕለትም የወረዳዋ መቀመጫ የሆነችውን ገለቡ ከተማን በፋኖ ቁጥጥር ስር መግባቷን ሚዲያችን ከአፋብኃ በላይ ዘለቀ ህዝብ ግንኙነት ኃላፊ ያገኘው መረጃም ያመላክታል። በዚህም ገለቡ ከተማን ጨምሮ ሙርና ድዋባ ከተሞች ሙሉ በሙሉ ከብልጽግና ኃይል ጸድተው የፋኖ ሲቪል መዋቅር መዘርጋት እንደተጀመረባቸውም ታውቋል። አፋብኃ ሰሜን አማራ ቀጠና በላይ ዘለቀ መይሳው ካሳ ኮር ስር የሚገኙ አድዋ ክፍለ ጦርና ቋራ አሜዴላ ክፍለ ጦር በጋራ በመሆን ከሳምንት በፊት ጀምሮ እየወሰዱት በነበረው እርምጃ ነው በብልጽግና ላይ ከባድ ኪሳራ ማድረስ የተቻለውም ተብሏል። በዚህም በሰሜን ምዕራብ እዝ ስር በብርጋዴር ጀነራል አርቄሎ ዱካቶም የሚመራው 504ኛ ኮር ከባድ የሆነ ሰብአዊና ቁሳዊ ኪሳራን አስተናግዶ እንደ ድል የተረፈው ሰራዊቱም ሙትና ቁስለኛውን ሳያነሳም ፈርጥጧል ሲሉ የሚዲያችን ምንጮች ገልጸዋል። የድሉ ባለቤት ፋኖ ከተሞችን ከመቆጣጠር በዘለለም ፖሊስ ጣቢያዎችን በመስበር በወቅታዊ ጉዳይ ማለትም የፋኖ ቤተሰብ ናችሁ በሚልና ብልጽግና ፓርቲን አትደግፉም በሚል ታስሮ የነበሩ የግፍ እስረኞችን ማስለቀቁን የእዙ ህዝብ ግንኙነት መምሪያም አሳውቋል። በተጨማሪም የብልጽግና ኃይል ሲገለገልባቸው የነበሩ 6 ወታደራዊ ፓትሮል ተሽከርካሪዎችም በፋኖ መማረካቸው ተነግሯል። ይህንን ውጊያ አርበኛ ሳሙኤል ባለድል ቀጥታ ውጊያውን እንደመራውም ተነግሯል። ይህ በእንዲህ እንዳለ ሰበር ዜና ተሰምቷል። በጎጃም ቀጠናውን ለጊዜው እንዳንገልጽ በተነገረን አካባቢ አርበኛ ዘመነ ካሴ ሳይቀር በውጊያ የተሳተፈበት ከፍተኛ የሞት ሽረት ተደርጓል። በውስጥ መረጃ ሰጪዎች አርበኛ ዘመነ ካሴን ለመክበብ የተደረገው ሙከራ ሳይሳካም የፋኖ ኃይሎች በመልሶ ማጥቃት የአገዛዙን ጦር አነክተውታል። ውጊያው 2 ሰዓት የፈጀ ሲሆን የመከላከያ ሰራዊቱም በልዩ ኮማንዶ ዘመነ ካሴ አለበት በተባለበት ቦታ ከባለ ማድረግ ፋኖ ባልተዘጋጀበት ሁኔታ አቅዶ ቢንቀሳቀስም ያላሰበው ገጥሞታል። የፋኖ ኃይሎች በወሰዱት የመልሶ ማጥቃት ከፍተኛ የሞት ሽረት የተደረገ ሲሆን ከሁለቱም ተዋጊ ኃይሎች በርካታ ወታደሮች ተሰውተዋል። መከላከያ ሰራዊቱ ግን በልዩነት ይዞት ከመጣው ሰራዊት የተረፈው ከ27 እንደማይበልጥ ተነግሯል። የተረፉት ውጊያውን የመራው ጀነራል መሐመድና አጃቢዎቹ ብቻ መሆናቸው ሲነገር አንድ ገና ከውጭ የመጣ አዲስ ታንክም በፋኖ ኃይሎች መቃጠሉን ተነግሯል። የብልጽግና ኃይሎች አርበኛ ዘመነ ካሴ የት እንዳለ የኦፒ ስራ ይሰራላቸው ደግሞ ይህ በምስሉ ላይ የምትመለከቱት አሁን ለብልጽግና እጁን የሰጠው የቀድሞ የአማራ ፋኖ በጎጃም አባል የነበረው ከዘመነ ካሴ ስር የማይጠፋ የነበረው ገብርሸት ቢተው መሆኑም ተሰምቷል። ገብርሸት ቢተው የአርበኛ ዘመነ ካሴን መገኛ ለመንግስት ኃይሎች አሳልፎ መስጠቱ ነው የተነገረው። ነገር ግን እና ጅሬም በድል ተወጥተውታል። ገብርሸት ከሳምንት በፊት እጁንም ለመንግስት መስጠቱ የሚታወስ ነው። አሁን የምናረጋግጥላችሁ ነገር ቢኖር እነዘመነ ካሴ የተቃጣባቸውን ጥቃት ቀልብሰው ታንክ ሁሉም አቃጥለው ነፃ ቀጠናቸው ላይ በሞገስ ይገኛሉ። በመጨረሻ የአማራ ፋኖ ብሔራዊ ኃይል በሚንቀሳቀስባቸው ቀጠናዎች ያደረጋቸውን ትንቅንቆችና ያሳካቸውን ድሎች ሊነግረን የፋኖ አመራር የሆነው አርበኛም አበበ ፈንታው በስልክ መስመራችን ላይ ይገኛል። ከሱ ጋር የተደረገውን ቆይታም አድምጠን እንመለስ። የአማራ ፋኖ ብሔራዊ ኃይል አፋብኃ ሰሜን አማራ ቀጠና በላይ ዘለቀ እዝ እጅግ አመርቂ የሚባል ድል ያስመዘገበበት ሁኔታ አለ። መይሳው ካሳ ኮር አድዋና ቋራ አሜዴላ ክፍለ ጦር በጥምረት ከፋሽስቱ የብልጽግና አገዛዝ ዙፋን ጠባቂ ሰራዊት ጋር ለተከታታይ 9 ቀናቶች ብርቱ ትንቅንቅና ተጋድሎ በማድረግ እንግዲህ የቋራ ወረዳ መቀመጫ የሆነችውን ከተማን ተቆጣጥሯል ማለት ነው። ገለጎ ከተማን ነው የተቆጣጠረው። እንግዲህ ከተማዋን በመቆጣጠር ፖሊስ ጣቢያን ጭምር ሰብሮ የግፍ እስረኞችን ንጹሃኖችን ያስፈታበት ሁኔታ የተፈጠረበት ሁኔታ ነው ያለው። ይህንን ተጋድሎ እንግዲህ የሰሜን አማራ ቀጠና በላይ ዘለቀ እዝ ወታደራዊ አመራሮች አርበኛ ሳሙኤል ባለድል፣ ሸጋጊ ጌታቸውና አርበኛ አለዋዱና አዱኛ እና ሌሎች አመራሮች በቅርበት የመሩት ታሪካዊ የቋራ ግንባር ተጋድሎ ነው።
ከተሞቹን ከመቆጣጠር በዘለለ እንደገለጽኩላችሁ ፖሊስ ጣቢያውን ጭምር በመስመር ንጹሃን እስረኞችን ያስፈቱበት ቁጥሩ በዛ ያለ የጠላት ዙፋን ጠባቂ ሰራዊት ሙትና ቁስለኛ የሆነበት እስካሁን ባለው ሁኔታ እንግዲህ 6 የጠላት ተሽከርካሪ ፓትሮሎች ማለት ነው በምርኮ የተያዙበት ሁኔታ አለ። ሌሎች በርካታ ጦር መሳሪያዎችም የተማረኩበት ሁኔታ ነው ያለው። እጅግ አመርቂ የሚባል ድል ነው። እንግዲህ የቋራ ወረዳ መቀመጫ ገለጎ ከተማ እና ሌሎች ዱባባና በሙር ከተሞች ሙሉ ለሙሉ ጠላትን በማጽዳት የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ዕዝ የተቆጣጠረበት ሁኔታ አለ። እንግዲህ በጣም ወሳኝ እና ስትራቴጂክ የሚባል ቦታ ነው። ለበርካታ ጊዜያቶች አማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ዕዝ ተጋድሎ ሲያደርግበት የነበረ